ሰላም ፍቅር ጤና በያላችሁበት ይብዛ። ውድ የአዲስ ፕላስ ዩቲዩብ ቻናል ቤተሰቦች ከዓለም ዙሪያ የተሰባሰቡ አዳዲስ ትኩስና ሰበር መረጃዎችን ይዘን ወደ እናንተ መጥተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ከአፍሪካ ጉዳዮች እንጀምራለን። ሩዋንዳ ዕድሜያቸው ከ16 ዓመት በታች የሆኑ ሕፃናትና ታዳጊዎች የማኅበራዊ ሚዲያ አጠቃቀም ላይ ገደብ ለመጣል ያቀረበችው አዲስ የሕግ ረቂቅ በፈጣን የቴክኖሎጂ እድገትና በዜጎች ደህንነት መካከል ያለውን ሚዛን ለመጠበቅ የተወሰደ ወቅታዊና አስፈላጊ እርምጃ ነው ተብሎለታል። ይህ ውሳኔ የመጣው የዲጂታል ዓለም ተጽዕኖ ከፖሊሲ አውጪዎችና ከወላጆች ቁጥጥር በላይ በሆነ ፍጥነት እያደገ በመምጣቱ ሲሆን ቴክኖሎጂው ከጥቅሙ ይልቅ በታዳጊዎች የአእምሮ ጤናና በትምህርት ብቃት ላይ እያሳደረ ያለው ጫና አሳሳቢ ደረጃ ላይ በመድረሱ ነው። በአሁኑ ወቅት በሩዋንዳ ግማሽ ያህሉ ተማሪዎች ወደ በይነ መረብ የመግባት ዕድል ያላቸው ሲሆን አብዛኞቹ ግን ያለምንም የወላጅ ቁጥጥር ስማርት ስልኮችን እንደሚጠቀሙ መረጃዎች ያሳያሉ። ይህ ቁጥጥር ያልተደረገበት የዲጂታል ተጋላጭነት በታዳጊዎች ላይ እያመጣ ያለው ስነልቦናዊ ቀውስ እጅግ አሳሳቢ መሆኑ ነው የተገለጸው። በተለይም 35 በመቶ የሚሆኑ ተማሪዎች ከዲጂታል ጋር በተያያዘ የጭንቀት ስሜት እንደሚታይባቸው ተነግሯል። እነዚህ ታዳጊዎች የተጠቃሚዎችን ትኩረት ለመሳብ ብቻ ተብለው በተቀረጹ አልጎሪዝሞች መጠመዳቸው ለወደፊት ሕይወታቸው ወሳኝ የሆነውን የአእምሮ ሰላምና የተረጋጋ ስብዕና አደጋ ላይ ጥሎታል። የትምህርት ጥራትና የተማሪዎች ውጤትም የዚህ ዲጂታል ተጽዕኖ ሰለባ እየሆነ ይገኛል። ረጅም ሰዓታትን በማህበራዊ ሚዲያ ላይ የሚያሳልፉ ታዳጊዎች ትኩረታቸውን የመሰብሰብ ችሎታቸው እየቀነሰ በትምህርታቸው ላይ ያላቸው ተነሳሽነት እየወረደና ለአካዳሚክ ስራዎች የሚሰጡት ትኩረት እየላላ መምጣቱ በግልጽ እየታየ ነው። ፈጣንና ከፍተኛ መነቃቃትን ከሚፈጥሩ የዲጂታል ይዘቶች ወጥተው ወደ መደበኛው የትምህርት ገበታ ሲመለሱ የሚፈጠረው የትኩረት መቆራረጥ ሀገሪቱ ለወደፊት ምርታማ ዜጎችን ለማፍራት የምታደርገው ጥረት የሚፈታተን ስርዓታዊ ችግር ሆኗል። ሌላው ትልቁ ፈተና በወላጆችና በልጆች መካከል ያለው የዲጂታል ዕውቀት ልዩነት ነው። በብዙ ቤተሰቦች ውስጥ ልጆች ከወላጆቻቸው ይልቅ በቴክኖሎጂ የላቀ ዕውቀት ስላላቸው ታዳጊዎቹ ብቻቸውን አደገኛና ውስብስብ በሆኑ የኢንተርኔት መንገዶች ውስጥ እንዲቀሩ አድርጓቸዋል። አዲሱ ሕግ ይህንን ክፍተት ለመድፈን የወላጆችን ሚና የሚያጠናክር እንጂ የሚተካ አይደለም። ይልቁንም ወላጆች የልጆቻቸውን የስክሪን ጊዜ እንዲቆጣጠሩና የተዋቀረ የአጠቃቀም ስርዓት እንዲዘረጉ የሚያግዝ ማዕቀፍ ይፈጥራል ተብሏል። ሩዋንዳ ይህንን እርምጃ መውሰዷ ቴክኖሎጂን ከመቃወም የሚመነጭ አለመሆኑ የተገለጸ ሲሆን በተቃራኒው ሀገሪቱ በኢንፎርሜሽን ኮሚዩኒኬሽን ቴክኖሎጂና በትምህርት ዘርፍ የምታደርገውን ኢንቨስትመንት ለዘርፉ ያለው ቁርጠኝነት ያሳያል ተብሏል። ወደ ሌላኛው ዜና አልፈናል። በመካከለኛው ምስራቅ ያለው የጸጥታ ሁኔታ አሳሳቢ በሆነበት በዚህ ወቅት በሆርሙዝ ወሽመጥ አቅራቢያ የደቡብ ኮሪያ ሰንደቅ ዓላማን ያውለበለበች መርከብ ጥቃት ደርሶባት ሊሆን ይችላሉ የሚሉ መረጃዎች እየወጡ ነው። የደቡብ ኮሪያ መንግስት ጉዳዩን በቅርበት እየተከታተለ መሆኑን የገለጸ ሲሆን ክስተቱ ቀድሞውኑ በአሜሪካና በኢራን ፍጥጫ ምክንያት በከፍተኛ ውጥረት ውስጥ ያለውን የቀጠናውን የባህር ላይ ደህንነት ወደ አደገኛ ደረጃ ሊያሸጋግረው እንደሚችል ተሰግቷል። እንደ ዘገባው ከሆነ መርከቧ የደረሰባትን ጉዳትና ጥቃት በማን እንደተፈጸመ ለማረጋገጥ የደቡብ ኮሪያ የውጭ ጉዳይ ሚኒስቴርና ወታደራዊ መሪዎች መረጃዎችን በማሰባሰብ ላይ ይገኛሉ። ይህ ክስተት የተከሰተው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣሉትን የባህር ላይ እገዳ ተከትሎ በሆርሙዝ ወሽመጥ ላይ ወታደራዊ እንቅስቃሴዎች በጨመሩበት ወቅት ነው። የሆርሙዝ ወሽመጥ በዓለም አቀፍ ደረጃ ለነዳጅና ለንግድ ልውውጥ እጅግ ወሳኝ ስፍራ በመሆኑ በዚህ አካባቢ የሚፈጠሩ መሰል ጥቃቶች የዓለምን የነዳጅ ዋጋና የንግድ መስመር በቀጥታ ሊያናጉ ይችላል ተብሏል። የደቡብ ኮሪያ ባለስልጣናት የመርከቧን ደህንነትና በውስጡ ያላትን ሰራተኞች ሁኔታ ለማረጋገጥ ጥረት እያደረጉ ሲሆን እስካሁን ድረስ ጥቃቱን በይፋ ያመነ ወይም ኃላፊነቱን የወሰደ አካል አለመኖሩ ተነግሯል። ይሁን እንጂ በቅርብ ሳምንታት ውስጥ በኢራንና በአሜሪካ መካከል ያለው የቃላት ጦርነትና ወታደራዊ ትንኮሳ እየጨመረ መምጣት ይህ ክስተት የአጋጣሚ ሳይሆን
የቀጠናው ፍጥጫ አካል ሊሆን ይችላል የሚሉ ጥርጣሬዎችን አዝሏል። ደቡብ ኮሪያ ከዚህ ቀደምም በዚሁ አካባቢ መርከቦቿ በኢራን ተይዘውባት የነበረ መሆኑ ጉዳዩን ይበልጥ አሳሳቢ አድርገዋል። የአዲስ ክስተት በሊባኖስና በእስራኤል መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ የተፈጠረ በመሆኑ የቀጠናውን ጦርነት መልክ እየቀየረ መሆኑ ተገልጿል። ወደ ሌላኛው ዜና ስናልፍ የአሜሪካ ፖለቲካ ምንም እንኳን የ2024ቱን ምርጫ ውጤት ተከትሎ በከፍተኛ ለውጥ ውስጥ ቢሆንም አሁን ደግሞ ትኩረቱን ወደ 2028ቱ ፕሬዝዳንታዊ ምርጫ መዞር ጀምሯል። የኤንቢሲ ኒውስ ዘገባ እንደሚያመለክተው በዲሞክራቲክ ፓርቲ ውስጥ የበርኒ ሳንደርስ መስመር በመባል የሚታወቀውን ግራ ዘመም ወይም ፕሮግረሲቭ ክንፍ የሚረከብ መሪ ፍለጋ ከፍተኛ ሽኩቻ ተጀምሯል። በርኒ ሳንደርስ ለዓመታት የፓርቲውን የፖሊሲ አቅጣጫ ወደ ግራ በመሳብ እንደ ነጻ የጤና አገልግሎትና የኮሌጅ ትምህርት ያሉ አጀንዳዎችን ዋና መነጋገሪያ ማድረግ ቢችሉም አሁን ግን ለቀጣዩ ትውልድ ስፍራውን የሚረከብ ተተኪ መሪ አስፈላጊ ሆኗል። በዚህ የተተኪነት ሽኩቻ ውስጥ ዋነኞቹ ተዋናዮች አሌክሳንድሪያ ኦካሲዮ ኮርቴዝ እና ሮካኖ መሆናቸው በዘገባው ተመላክቷል። ኤኦሲ በወጣቱ ትውልድ ዘንድ ያላት ከፍተኛ ተቀባይነት እንዲሁም በማህበራዊ ሚዲያ የምታደርገው እንቅስቃሴ ለቦታው ቀዳሚ እጩ እንደሚያደርጋት ተነግሯል። በሌላ በኩል ሮካና ከቴክኖሎጂው ዘርፍ ጋር ያለውን ግንኙነትና የኢኮኖሚ አጀንዳዎችን በማጣበር ይበልጥ መካከለኛ ለሆኑ መራጮች ሊቀርብ የሚችል ስብዕና እንዳለው ተነግሯል። ሁለቱም መሪዎች የሳንደርስን የፖሊሲ መሰረት ይዘው ቢነሱም አቀራረባቸውና የፖለቲካ ስልታቸው ግን የተለያየ በመሆኑ በፓርቲ ውስጥ ያለውን ክፍፍል ይበልጥ ሊያጎላው ይችላል ተብሏል። ወደ ሌላኛው ዜና አልፈናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካን የውጭ እርዳታ በጀት በከፍተኛ ሁኔታ ለመቀነስና ለተባበሩት መንግስታት ድርጅት የሚሰጠውን የገንዘብ ድጋፍ ለማቋረጥ እያቀደ መሆኑ ተነግሯል። ይህ የአሜሪካ ትቅደም በሚለው መርህ ላይ የተመሰረተው አዲሱ የፖሊሲ አቅጣጫ ዋሽንግተን በዓለም አቀፍ መድረክ ያላትን ተሳትፎ የሚቀንስና በቢሊዮን የሚቆጠር ዶላር የሚገመት የሰብአዊ ድጋፍን አደጋ ላይ የሚጥል ነው ተብሏል። በተለይም ለተባበሩት መንግስታት የሚሰጠው በጀት መቋረጥና የዓለም ጤና ድርጅት እንዲሁም የዓለም የምግብ ድርጅት ያሉ ተቋማት በመላው ዓለም የሚያከናውኑትን የእርዳታ ስራ ክፉኛ ሊያስተጓጉል እንደሚችል ነው የተሰጋው። በተለይ በአፍሪካና በሌሎች በማደግ ላይ ያሉ ሀገራት የሚከናወኑ የልማት ስራዎች፣ የጤና ጥበቃ ፕሮግራሞችና የረሃብ መከላከያ ስራዎች በዚህ የበጀት ቅነሳ ምክንያት ቀውስ ውስጥ ሊገቡ ይችላሉ። የትራምፕ አስተዳደር እርዳታ የሚሰጠው ለአሜሪካ ታማኝ ለሆኑና የዋሽንግተንን ፖሊሲ ለሚደግፉ ሀገራት ብቻ መሆን አለበት የሚል አቋም መያዙ ተዘግቧል። ወደ ሌላኛው ዜና ስናልፍ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሀገሪቱን የደህንነትና የመረጃ መረብ ይበልጥ ለማጠናከርና በቀጥታ በራሳቸው ቁጥጥር ስር ለማድረግ የሚያስችሉ አዳዲስ እርምጃዎችን እየወሰዱ መሆኑ ተነግሯል። ይህ እርምጃ የመጣው ሩሲያ በዩክሬን እያካሄደች ያለችው ጦርነት ረጅም ጊዜ መውሰዱንና በሀገር ውስጥ ሊከሰቱ የሚችሉ የደህንነት ክፍተቶችን ለመድፈን ታስቦ እንደሆነ ተገልጿል። ቭላዲሚር ፑቲን በተለይ በከፍተኛ ወታደራዊና የደህንነት መሪዎች ላይ እያደረጉት ያለው የሹምሽር በታማኝነት ላይ የተመሰረተ አዲስ መዋቅር ለመፍጠር ያላቸውን ፍላጎት እንደሚያሳይ ተገልጿል። እንደ ዘገባው ከሆነ ሩሲያ ከምዕራባውያን የሚሰነዘርባትን የሳይበር ጥቃትና የውስጥ ተቃውሞዎችን ለመመከት የደህንነት ተቋሞቿን የቴክኖሎጂ አቅም ለማሳደግ ከፍተኛ በጀት መድባለች። ፕሬዝዳንቱ የደህንነት ተቋማቱ ከመቼውም ጊዜ በላይ በቅንጅት እንዲሰሩና መረጃዎችን በፍጥነት ለክሬምሊን እንዲያቀርቡ ጥብቅ መመሪያ ሰጥተዋል። የአዲስ አደረጃጀት ፑቲን በሀገሪቱ ላይ ያላቸውን ፍጹም ስልጣን ይበልጥ የሚያጠናክር ሲሆን ማንኛውም አይነት ስጋት ገና ከመነሳቱ በፊት ለመቅጨት የሚያስችል አቅም እንደሚሰጣቸው ተንታኞቹ ገልጸዋል። ከዚህ በተጨማሪም ሩሲያ በውጭ ሀገራት የምታካሄደውን የመረጃ የመሰብሰብ ስራ ይበልጥ ዘመናዊና ሚስጥራዊ ለማድረግ አዳዲስ ዘዴዎችን እየቀረጸች መሆኑ ተነግረዋል። ወደ ሌላኛው ሰበር መረጃችን ስናልፍ በአንድ የቅንጦት የቱሪስት መርከብ ላይ ተከስቷል ተብሎ በሚጠረጠር የሃንታ ቫይረስ ወረርሽኝ ምክንያት የሶስት ተጓዦች ሕይወት ማለፉን ተዘግቧል። ይህ አሳዛኝ ክስተት በባህር ላይ ጉዞ በነበሩ ተጓዦች መካከል ከፍተኛ ድንጋጤ የፈጠረ ሲሆን የጤና ባለሙያዎችም የቫይረሱን ስርጭት ለመቆጣጠርና መንስኤውን በትክክል ለማረጋገጥ ከፍተኛ ምርመራ እያደረጉ ይገኛሉ። መርከቧ በአሁኑ ወቅት ወደ ወደብ እንድትመለስ የተደረገ ሲሆን በውስጡ ያሉት ተጓዦችም ለተጨማሪ ምርመራ በለይቶ ማቆያ ውስጥ እንዲቆዩ መደረጉ ተገልጿል። እንደ መጀመሪያዎቹ የሕክምና ምርመራዎች ከሆነ ሟቾቹ የታመሙት ከሃንታ ቫይረስ ምልክቶች ጋር ተመሳሳይ በሆነ
የሳምባና የመተንፈሻ ችግር መሆኑ ተመላክቷል። ሃንታ ቫይረስ አብዛኛውን ጊዜ ከአይጥና መሰል በረሮዎች ንክኪ ወይም ከቆሻሻቸው ጋር በሚኖር ግንኙነት የሚተላለፍ ሲሆን በሰዎች መካከል በቀጥታ የመተላለፍ ዕድሉ ዝቅተኛ ቢሆንም በአንድ የተወሰነ ስፍራ ላይ ግን ሰፊ ስጋት ሊፈጠር ይችላል ተብሏል። የጤና ባለስልጣናት በመርከቧ ውስጥ ያለውን ንጽህናና የምግብ አቅርቦት በጥልቀት እየመረመሩ መሆኑ ተገልጿል። ወደ ሌላኛው ሰበር ዜናችን ስናልፍ ህንድ ከባንግላዴሽ ጋር በሚያዋስናት ረጅምና ውስብስብ ድንበር ላይ ህገወጥ ስደትንና ዝውውርን ለመግታት እጅግ እንግዳ የሆነ የድንበር ጥበቃ ስትራቴጂ ተከተለች። በተለምዶ የድንበር ጥበቃ ወታደሮች በኤሌክትሪክ አጥሮችና በካሜራዎች የሚከወን ቢሆንም ህንድ ግን አሁን ተፈጥሮ ያጠር የተባለውን ዘዴ በመጠቀም አዞዎችንና መርዛማ እባቦችን በድንበር አካባቢ ባሉ ወንዞችና ረግረጋማ ስፍራዎች ላይ በስፋት በማሰማራት ላይ ትገኛለች። ይህ እርምጃ የተወሰደው በተለይ በአካባቢው ያለውን አስቸጋሪ መልክዓ ምድር በመጠቀም የሚደረገውን ህገወጥ የድንበር ተሻጋሪ እንቅስቃሴ በሰዎች ላይ ፍርሃትን በመልቀቅ ለመግታት ታስቦ እንደሆነ ተገልጿል። እንደ ዘገባው ከሆነ ይህ ስትራቴጂ በዋናነት ያነጣጠረው በወንዞች በኩል የሚደረገውን የሰዎችና የከብቶች ዝውውር ለማስቆም ነው። አዞዎች በወንዞች ውስጥ እንዲራቡ በማድረግና መርዛማ እባቦች ደግሞ በድንበሩ ዙሪያ ባሉ ቁጥቋጦዎች ውስጥ እንዲኖሩ በማድረግ ድንበሩን ሰርቆ ለማቋረጥ የሚሞክር ማንኛውም ሰው ለሞት አደጋ እንዲጋለጥ ይደረጋል። ህንድ ይህንን ዘዴ የመረጠችው ባህላዊው አጥር በተደጋጋሚ ስለሚበጠስና የጥበቃ ወጪው ከፍተኛ በመሆኑ ሲሆን ተፈጥሯዊ አጥር ግን ያለምንም ተጨማሪ ወጪ ለረጅም ጊዜ ዘላቂ ጥበቃ ይሰጣል በሚል እምነት መሆኑ ተዘግቧል። ወደ ሌላኛው ሰበር ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በባህር ላይ ለተቀረቀሩ መርከቦች እርዳታ ታደርጋለች ማለታቸውን ተከትሎ የኢራን ወታደራዊ ባለስልጣናት የአሜሪካ የባህር ኃይል ከሆርሙዝ የባህር ወሽመጥ እንዲርቅ ጥብቅ ማስጠንቀቂያ ሰጥቷል። ኢራን በማስጠንቀቂያዋ ላይ ማንኛውም የአሜሪካ የጦር መርከብ ወደ ቀጠናው መጠጋት ለማይፈለግ ግጭት መንስኤ ሊሆን ይችላል ስትል ገልጻለች። ይህ ማስጠንቀቂያ የወጣው ፕሬዝዳንት ትራምፕ አሜሪካ ለዓለም አቀፍ የውሃ አካላት ለሚስተጓጎሉ የንግድ መርከቦች ጥበቃና ድጋፍ እንደምታደርግ በይፋ ከተናገረች በኋላ ነው። ሆርሙዝ ለዓለም የነዳጅ ንግድ ቁልፍ መተላለፊያ እንደመሆኑ አሁን የታየው የቃላት ጦርነት በነዳጅ ገበያውና በቀጠናው ሰላም ላይ ስጋት ደቅኗል። የኢራን የባህር ኃይል በቀጠናው ያለውን እንቅስቃሴ በቅርብ እንደሚከታተልና ሉዓላዊነትን የሚጋፋ ማንኛውም እንቅስቃሴ አልታገስም ማለቷ በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ወደ ከፋ ደረጃ አድርሶታል። በአሁኑ ወቅት በባህር ወሽመጡ አካባቢ ያለው ወታደራዊ ዝግጅት ከፍተኛ መሆኑ ተዘግቧል።